በወላጆቹ እምነት ይድናሉ ለምንድን ነው የማትሉት? ለምንድን ነው እምነት ከተጠመቁ በኋላ እምነት እንደሌላው ጸጋ አብሮ የሚሰጥ ከሆነ ምን ሊያደርጉበት ነው? ይሄ እምነት ፍሪ ጊፍት ከሆነ እምነት ለእነሱ ለሌሎቹ አይሰራም ወይ? እግዚአብሔር አዳላ ማዳላት አይሆንም ወይ? ለእናንተ ልጆች በተለየ ሁኔታ እምነትን የሚፈጠርላቸው ከሆነ ዊዛውት ኤኒ ኩዌሽን ማለት ነው፣ ያለ ወላጆቹ ጥያቄ፣ ያለ ቤተ ክርስቲያን ጥያቄ ለወላጆቹ እምነት የሚፈጠር ከሆነ ለሌሎችም ልጆች እግዚአብሔር እምነት ሊፈጠር ይገባል ማለት ነው። አለበለዚያ አይጠየቁም ልንል ነው ማለት ነው። አወሳስቤው ከሆነ ይቅርታ ይደረግልኝ። ጉንፋን ይዞ ነው። ይቅርታ ዴቭ። ሻለው ዴቭ። እሺ መልካም ቀሲስ፣ እምነትን ዲፋይን እናድርገው። እንደዛ ከሆነ ምን ማድረግ ይኖርብናል ማለት ነው? እምነት ራሱ ዲፋይን መደረግ አለበት ማለት ነው። እምነት በሶስት ረገድ ነው የሚከፈለው። ኖውሌጅ፣ አክኖሌጅ እና ትረስት ተብሎ ማለት ነው። ኖውሌጅ የሚለው ይሄ ዓለም በሙሉ አንድ ፈጣሪ አለ፣ አንድ አምላክ አለ ብሎ እኮ ያምናሉ አይደል? ኢቨን ሳይንቲስቱም ራሱ አንድ ኃይል አለ፣ አንድ ነገር አለ ብለው ያምናሉ። ኖሌጁን ማለት ነው። አክኖሌጅ ደግሞ በምናይበት ሰዓት ኖሌጁንም አክኖሌጁንም ያላቸው እነማን ናቸው? አጋንንቶች ናቸው። አጋንንቶች ያምናሉ ይላል፣ ይፈራሉ፣ ይንቀጠቀጡማል ይላል። ይሄ አላቸው። ሶስተኛው ነው አሁን ትረስት የሚባለው ማለት ነው። አሁን ለእኛ ይሰጠናል ብለን በምንልበት ሰዓት እምነት ስጦታ ሆኖ ይሰጣል ከጌታ የሚሰጥ ነው ብለን ስንል ትረስት ማለት ነው። ትረስት ማለት ምን ማለት ነው? ትረስት ማለት የሆነ በውስጣችን የሚፈጠር ብቻ ሳይሆን በዛ እምነት የምንኖርበት፣ የምንመላለስበት፣ የምንታዘዝበት እምነት ማለት ነው። አጋንንቶች አክኖሌጅ አላቸው ብለን ስንል፣ ኖሌጅም አላቸው አክኖሌጅም አላቸው ብለን ስንል ፈጣሪ እንዳለ ያውቃሉ፣ ይፈራሉ፣ ይንቀጠቀጣሉ። ነገር ግን አይታዘዙም። አመፀኞች ናቸው። ሪቤል አድርገዋል። አመፀኞቹ አጋንንቶች ማለት ነው። እነዚህ መላእክቱ አመፀኞቹ ሪቤል ያደረጉት መላእክት ማለት ነው። ነገር ግን ይህንን ትረስት ግን ምንድን ነው የምንለው? የሆነ በውስጣችን የሚመጣ የሚፈጠር እግዚአብሔር ክሬት የሚያደርገው ነው ብለን ስንል የምንኖርበት፣ የምንመላለስበት፣ የምንታዘዝበት እምነት ማለት ነው። ያ ነው ሴቪንግ ፌዝ ብሎ ሉተር ያስቀመጠው። በኮንፌሽናችንም ያለው ያ እምነት የምንታዘዝበት እምነት መታዘዝን የሚያመጣ ነው። መኖርን የሚያመጣ ነው። ለሰማያዊ ጥሪ ምላሽን መስጠትን የሚያመጣ ነው። በተጠራንበት ጥሪ እንደሚገባው እንድንመላለስ የሚያደርግ ነው። ትክክለኛው ሴቪንግ ፌዝ ማለት ነው። ምን አለው ማለት ነው? ስራ አለው፣ ምልልስ አለው። ያን ነው እግዚአብሔር በውስጣችን ይፈጥራል። ያንን ብለን ስንል ሴቪንግ የሆነ ፌት ማለት ነው። የሚያድን እምነት፣ የምንመላለስበት እምነት፣ የምንታዘዝበት እምነት፣ በተጠራንበት ጥሪ እንደሚገባው የምንኖርበትን እምነት በውስጣችን እሺ ብለን ኮላብሬት ከሰማዩ ጋር ኮላብሬት አድርገን የምንራመድበት እምነት ማለት ነው። ያንን ነው በውስጣችን እግዚአብሔር ክሬት የሚያደርገው እያለን ነው። ገብቶታል ቀሲስ? አይ እዚህ ላይም ጥያቄዎች ይኖሩኛል። ለምሳሌ እኔ አሁን ቅድም ኖሌጅ፣ አክኖሌጅ እና ትረስት የሚሉት አንዱ ከአንዱ ጋራ የማይነጣጠሉ አብረው የሚሄዱ ናቸው። ኖሌጅ እንጂ ትረስት ራሱ አሁን ኖሌጅ ላይ ራሱ አለሙ አንድ ኃይል አለ ብለው ኖሌጅ አላቸው የሚለው ኖሌጅ ብቻ ሳይሆን ያላቸው ትረስትም አላቸው። ይህንን ማለታቸው ማመናቸውም ጭምር ስለሆነ የሚል ጥያቄ አለኝ እና እስኪ አሁን የሆነ ቤተክርስቲያን አካባቢ የሆነ ድሮፕ ላደርግ የሆነ እቃ እዚያ አካባቢ ነኝ ያለሁት። አንድ 10 ደቂቃ ወስዳለሁ። ቀጥሉ እናንተ፣ እቀጥላለሁ። እግዚአብሔር ይስጥልኝ። እሺ፣ እናመሰግናለን ቀሲስ። ኦኬ ቀሲስ እስኪመለሱ ጆሲ ግን እንትን ቀይ አብቶብሃል ኔትወርክ። ለእኔ 3 እንጨት ነው የሚታየኝ። ጆሲ በቱጅ ነው እንደገባው ማን አለ? አሁን አለ ያ ኔትወርክ እንትን ነበር። ጥያቄዎች ነበሩኝ። ዴቭ የሚመች ከሆነ ካወራሃቸው አሁን የተነሱም ከዚህ ውሽ አትውጣ። እሺ ጆሲ ርዕሱ እንዳይሰፋ ከዚሁ አትውጣ። እሺ በቃ እሺ፣ ወደዚህ አጠባዋለሁ። አጫጭር ጥያቄዎች ናቸው
ዴባ በሉተራን ልክ ይሄ ስታወራ ባፕቲዝም ኦፍ ዲዛይር እና ባፕቲዝም ኦፍ ማርትርደም የምንለውን እኛ ስፔሲፊክ የሚመስል ነገር ስለሰማሁኝ ነው። እና እንደዛም ይባላል። አንድ ሰው እየተመኘ ሳይጠመቅ ቢሞት የጥምቀቱን ጸጋ እግዚአብሔር ይቆጥርለታል ብሎ እንደሚለው እንደ አምብሮስ ምናምን ባፕቲዝም ኦፍ ዲዛይር አለ። ከዛ ክርስትና ለመሆን እየተመኘ ለመጠመቅ እየተፈለገ ሰማዕት ቢሆን ደግሞ ባፕቲዝም ኦፍ ማርትርደም ይባላል። እንደዛ አለ በሉተራን። ያ በእናንተ ቴዎሎጂካል ተርም ባናስቀምጠውም ኤክሰፕሽናል ኬዝ ብለን እናስቀምጠዋለን። እሱ ለዛ ነው ጥምቀት ለድነት ነሰሰሪ ነው፣ ነገር ግን አብሶሉት ነሰሰቲ አይደለም ብለን የምንገልጥበት ምክንያት አንዱ ያ ምክንያት ስለሆነ ማለት ነው። እሺ ይሄ አብሶሉት ነሰሲቲ ስትሉ በደንብ እንዲገባኝ ነው። አምነው ግን መጠመቅ የሚያልፈልጉትን ሊድኑበት የሚችሉበትን ሁኔታ ይጨምራል? ኖ አይጨምርም። እሺ ለምሳሌ ሌታሴ ይዘን ፕሮቴስታንት ሰርክል ያምናሉ በጌታ ግን በሳክራሜንት ባፕቲዝም ያምኑ ላይክ ሌትስ ቴክ ደ ኩዌከርስ አብሶሉት ኔሴሲቲ ጆሲ እኔ ጋ ነው ተቋርጧል፣ አይሰማም። እኔ ጋ ነው ወይስ እኔ ነኝ የተቋረጥኩት? ተቋርጧል። ኦኬ አክቹዋሊ የጆሲ ጥያቄ ገብቶኛል፣ ግን ቢጠይቀውም ለመመለስ ፈቃደኛ አይደለሁም። ብዙ ስለሚሰራበት ፖለቲካ እዛ ላይ ኦኬ ፖለቲካ ካለው ይቅር። በጣም እንትን ይባልበት ወደሚለው ስለሚያመጣ የጆሲ ኔትወርክ ካልሰራ እሺ፣ አንቺ ቆይ ተመልሻለሁ። ምን አመልጠኝ? ጠይቅሽ ዴብ ምን አልክ? ሰምተኛ ጥያቄ ልትገመው ዴባ ጥያቄ ሀሳቡ ገብቶኛል ጆዬ። ጥያቄው አሁን ሁለተኛ ያመጣው ሌሎቹ በጥምቀት ሪጀኔሬት እናደርጋለን፣ ክርስቶስን ለብሳለን፣ ከክርስቶስ ጋር አንድ እንሆናለን ብለው የማያምኑት የሚለውን ጥያቄ ልታመጣ እንደሆነ ገብቶኛል። ራይት በቃ በውስጥ መስመር ጠይቃሉ። ያ ይሄኛው በጣም ከባድ ነው እዚህ ጋር መናገሩ እና ይቅር። ይገባኛል። እሺ ድንገት ግን በመሀል ስታብራራ አንተ ይሁን ቅዱስ ዴባ በእምነት ነው የሚጸደቀው ምናምን ሲባል ትንሽ ምን ፊል አደረግኩ። ሳይጠመቅ በፊት በእምነት ብቻ ይጸደቃሉ የሚባል አይነት ነገር ፊል አደረግኩኝ እና ሲያምን ጸድቆ በእምነት አይጸድቅም የሚያስበዬ እንዴት ነው? እሱን እስኪ ብታስረዳኝ ዴባ። ያ ይሄ በፕሮቴስታንቱ በጣም ስትሪክት የሆነ ዶክትሪን ነው። ጽድቅን በእምነት ብቻ ብለን ነው የምንገልጠው ማለት ነው። ያ ጽድቅን የተመለከተ ነው። ይሄ ፌት አሎን ጀስቲፊኬሽን ባይ ፌት አሎን ጽድቅን በተመለከተ በእግዚአብሔር ፊት ትክክል የመሆን ከኃጢአት ቅጣት የመዳንን ጉዳይ ከገሃነመ እሳት ፍርድ የመዳን ጉዳይ ያ በክርስቶስ ስራ ሜሪቱን የምንሰጠው ለክርስቶስ ስራ ሰጥተን በሱ ስራ ምክንያት ጀስቲፋይ እንሆናለን። ይሄ ጀስቲፊኬሽን ባይ ፌት አሎን ጽድቅን ብቻ የተመለከተ ሲያጸድቀን ደግሞ ከነ ኃጢአታችን ሳይሆን ሶሊድ ዲክላሬሽን አርቲክል 3 ላይ እንደተጻፈው በእኛ በሉትራን ከኃጢአታችንም አንጽቶን ማለት ነው። ከኃጢአታችን አንጽቶን ጀስቲፋይ ያደርገናል። ያ ማለት ግን ይሄ ድነናል በሚለው ውስጥ ሁሉን ያካተተ ነው ማለት አይደለም። ድነናል በሚለው ውስጥ አንዱ ሴክት ነው። ምክንያቱም ድነናል የሚለው ውስጥ መታጠብን፣ መጽደቅን ምንድን ነው በእንግሊዝኛው በአብራራው ይሻላል። ይሄ ጀስቲፊኬሽንን፣ ሳንቲፊኬሽንን እና ምንድን ነው መታጠብ፣ መቀደስና መጽደቅ ሶስቱን የያዘ ነው።
ድነናል በሚለው ውስጥ ማለት ነው። አንደኛ ቆሮንቶስ 6:11 ላይ ያለው። ስለዚህ ድነናል በሚለው ውስጥ ጥምቀትን በፍጹም አንለይም። ይሄ ጀስቲፊኬሽን ባፌት አሉን፣ ግን ጽድቅን ብቻ በተመለከተ ማለት ነው። ይሄ የእግዚአብሔር ብቻ ስራ፣ እግዚአብሔር ብቻ የሚያደርገው ሞነርጄቲክ የሆነ ጉዳይ ነው። አልተሰማውም ነበር እንዴ? እና የተቀደሱት እና ይሄ በመታጠባቸው ያገኙት ነገር አይደለም። ጸድቀው ነው ከዛ በኋላ የታጠቡት። በአንተ ንግግር የገባኝ ነገር እና ትንሽ አይጣረስም። አንደኛ ቆሮንቶስ 6 ጋር ካለው ሀሳብ ዲ ያ እንዴት እናስቀምጠዋለን መሰለ ጆ? ይሄኛውን በኦርዶ ሳሉቲ እናስቀምጠዋለን። በኦርዶ ሳሉቲ ስናስቀምጠው ሪጀኔሬትን አሁን የጥምቀትን ያያያዘው ሪጀኔሬሽን 3ኛው ላይ የተቀመጠ ነው። ሪጀራቱ ላቲስመስ ዲክታ የሚለው ላይ የተቀመጠ ነው። ያ ጥምቀትን ያካተተ ነው። ይሄኛው ግን አሁን እያልኩ ያለሁት ይሄ ሪጀነራቱ ስትሪክተስ ዲክታ ነው እያልኩ ያለሁት። ሪጀነራቱ ላቲስ ዲክታ ደግሞ ይሄ ዳግም መወለድን፣ ኮንቨርሽንን፣ ሪፔንታንስን እነዚህን ሁሉ ያጠቃለለ ነው። ነገር ግን ይሄ ጥምቀትን ያጠቃለለው በ3 ስለሆነ የሚከፈለው ሪጀነራቱ ላቲስመስ ዲክታ ላይ ያለ ነው ይሄኛው ማለት ነው። እሺ ገባኝ። እናንተ ታክሶኖሚ እንዳለ ተረድቻለሁ። ግን ይህንን ታክሶኖሚ በቸርች ፋዘሮች እናገኘው ይሆን እንዴባ? በቸርች ፋዘሮች ለምሳሌ ይሄ ጀስቲፊኬሽን ባይ ፌት አሉን ባለፈው አንብቤ ያለው ጆን ክርስቶስም ኤፌሶን ምዕራፍ 2:8 ኦምሊው ላይ ያስቀመጠው ከራሳችን ምንም ነገር እንደሌለ እምነት ራሱ ከኛ እንዳልሆነ እምነት ራሱ ከኛ እንዳልሆነ ያስቀመጠበትን ይሄ ጀስቲፊኬሽን ባይ ፌት አልሆነን ያብራራበትን አንብቤ ያለው። እንደገና ደግሞ ክሌመንት ኦፍ ሮም የመጀመሪያ ቆሮንቶስ እንትኑ ላይ ቻፕተር 32 ላይ ቁጥር 4 ላይ ያንን ጀስቲፊኬሽን ባይ ፌት አሉንን ያብራራበትን እንጠቀማለን። ያንን እንጠቅሳለን ከቸርች ፋዘር ማለት ነው። ኦርዶ ሳሉቲን ይሄ አሁን እኛ ባብራራንበት ስትሪክተስ ዲክታ፣ ላቲስ ዲክታ፣ ላቲስመስ ዲክታ የሚለውን ሞር ከፊሎሶፊው ጋር የተገናኘ ስኮላሮቻችን እነ ጆሃን ጌራርድ እነሱን የመሳሰሉት ዴቪድ ሆላስ የመሳሰሉት ከፊሎሶፊውን በደንብ ያብራሩበትና የሉትራንን ዶግማ የሰሩበት ነው ይሄኛው ማለት ነው። እንዴት ነው በአንድ ሰው ህይወት ውስጥ ሪጀኔሬሽን የሚካሄደው? ፌትን አስቀምጠዋል። ሪጀኔሬሽን በ3 ከፍሎ አስቀምጠዋል። ፌትንም እንደዛ አድርገው እንዴት አድርገው የሉትራንን ዶግማ እንዳለ ፕሮቴስታንቱ ይሄ ሜንላይኑ ፕሮቴስታንት መሰለኝ ሜንላይኑ ፕሮቴስታንት ሪፎርምዶችም ስለሚጠቀሙበት ማለት ነው። እና ያ የፕሮቴስታንቱ ዶግማ እንትን ያለበት ነው ከፊሎሶፊ ጋር የተገናኘ ማለት ነው። ክሌመንት ኦፍ ሮምንም ክሌመንት ኦፍ አሌክዛንድሪያንም ዮሐንስ አፈወርቅንም ኢኒሻል ግሬስ ላይ እንደዛ እንደሚሉ ኢትስ ኦብቪየስ እና ዊ ዱ ኦል ሴይ ዳት እኛም ጭምር እና ለእነሱ ግን ጽድቅ ሳምቲንግ ፕሮግረስ የሚያደርግ ነው። ለምሳሌ ዮሐንስ አፈወርቅን ባነሳልህ በገንዘብ በቀላሉ የማይገኘው ጽድቅ ለድሃ በመለገስ ይገኛል ብሎ ያስቀምጣል። እና ምንድን ነው አጉስቲኖስ ፎርምድ ፌት ስሩ ቻሪቲ ብሎ እንደሚያስቀምጠው ነው ይሄ የሚሆነው። እና በእናንተ ደግሞ ላይክ ፎርምድ ፌዝን አትቀበሉም እና ጽድቅም ደግሞ አንድ ጊዜ ብቻ ነው ፕሮግረስ አያደርግም። ከዚህ ጋር ስዴት ታየዋለህ ይሄንን? አይ በእኛ በሉትራን ፕሮግረስ ያደርጋል ሳይሆን ጽድቅ ኮንቲኒቲ ያለው ብለን እናምናለን። ይሄ አንድ ጊዜ የጸደቅንበት ጽድቅ ኮንቲኒቲ ያለው ብለን እናምናለን። ልክ ሳንቲፊኬሽን በህይወታችን ኮንቲኒቲ እንዳለው ፍጻሜ እንዳለው ነው የሚከፍለው። ሉተር ይህንን በ2 ከፍሎ ነው የሚያስቀምጠው ጽድቅን ማለት ነው። እሺ አብሬ ያነሳሁትንስ የፊደስ ፎርማታን ጉዳይ ለምንድን ነው? እሱን አንድ ጊዜ
በመሀል ስትናገር እኔ ልግባ ጆሲ ልቀማህ ነው። በእኔ ላይ ነው የገባኸው። በጣም ይቅርታ እና አጥራው ብዬ ነው። በጣም ይቅርታ።